Get ready with me ዛሬ እንግዲህ ከስንት ጊዜ በኋላ ፊልም ላይ ነው ሰሞኑን የነበርኩበት የድብርት ሳምንት እንደሚያስጠላ በኢየሱስ ብቻ ግን ያው ሰው ሲደብረው ብዙ ጊዜ ወይ ቤተክርስቲያን ይሄዳል ወይ የሚያዝናናው ነገር ፈልጎ ይዝናናልና ምንም ቢሆን ከቤተክርስቲያን ጋር የሚወዳደር ባይኖርም ግን ትንሽ ሪላክስ ላድርገው ራሴን የፊልም ላይ ሄድኩኝ እንዳጋጣሚ ደግሞ የሚመረቅ ፊልም አለ ምናምን ሲሉኝ ኦኬ ለምን እሱን አላየም ትንሽም ግርግር ስለሚኖረው ከዲፕሬሽን ወጣለሁ ብዬ ፍላሚንጎ ሄጄ የህፃናትና የወጣቶች አዲስ ቲያትር ቤት ነው እንዴት አባቱ እንደሚያምር በስማአም ቦታ እዚህ ጋር እንግዲህ ወይኔ ይሄን ጋዜጠኛ በነገራችን ላይ ማለት ነው እንዴት እንደምወደው በቃ መድረክ መምራት በሱ ብቻ ነው የሚያምረው እዚህ ጋር የመቤታችንን ስዕል ሳይ እንዴት ኢሞሽናል እንደሆንኩኝ አንዳንድ ጓደኞቼ ግን ሰው ትልቅ ነገር ወርቅ አይፎን ምናምን ይሰጣጣል ያኔ ስሊፐር ማሰጡ ጓደኞቼ ግን ይሄንን ቪዲዮ እዩት እሺ እዩት እና ይሁን ሲጋም ባይመጡ ምናምን በቃ ወይ የኔ እናት የኔ አዛኝ የኔ ጭንቅ ደራሽ እናቴ መቤቴ ብዬ ፋይናሊ እዚህ ጋር ፊልሙ ጀመረ ደስ የሚል ፊልም ነበር እንግዳ ሰው ቴዲ ሙሉ ዓለም አለበት እዩን ታቋታላችሁ ያው ኪያዬ ላይ እየሰራችሁን ነበረችበት ፊልም ጨርሰን ምናምን የምስጋና ሰርተፊኬት ሊሰጥ ቀጭ የሚሉበት እቺ ኤክስኪዩቲቭ ፕሮዲዩሰሯ ነች የኔ እናት ጎበዝ በርቺ ይሆናል የስራ ሞራል ያላት ልጅ ናትና ስለ ፊልሙ እግዚአብሔርን በጣም ቆንጆ ፊልም ነው አንዳንድ ደራሲያኖች እግዚአብሔር እጃቸውን ቁርጥማት አይንከው በስመአብ ከየት ነው ምርቃቱ የሚመጣው ብቻ ግን ደስ የሚል ፊልም ነበረ እውነት ወድጄዋለሁ የሆነ በቃላ አለውበት እንትን ጋር ባይገናኝም ግን የሆነ በቃ ያዝናናል ፊልሙና አመሰግናችኋለሁ ፍጹም በረከት እንግዲህ ጎበዝ ዳይሬክተር እንደሆንክ ሰው መስክሮልሃል እኔም በጣም አጨብጭቤልሃለሁ በርታ እውነት የፊልም ኢንዱስትሪ በጣም እየተቀየረ ነው አሁን ላይ ደስ የሚል ነገር አለው በርቱ ሁላችሁንም ማለት ነው የፊልም ክሮዎቹንም እና በርቱ ነው ምለው በዚሁ ቀጥሉ የሚሰሩ ፊልሞች አሉ አሁን ላይ ላይክ መጀመሪያቸውን አይተን መጨረሻቸውን ማንቀምጣቸው እዚህ ጋር ቴዲ በቃ ኦ ቤቢ ብለን በቃኛም አድናቆታችንን ተቀብለን ትላላችሁ ብቻ ግን እግዚአብሔር ያክብራችሁ ደስ ይል ነበረ ከዛ ወጣን በቃ ስንት ሰዓት ነው 4 ሰዓት ተኩል 4 ሰዓት ምናምን በቃ ከ20 ምናምን ሲሆን ነው የወጣው ከሲኒማ ስዳከር ቤቴ እዚህ ጋር በቃ ይሄ ነገር ወይኔ እንዴት እንደሚያስፈራ ጌታ ሆይ እውነታቸው ነው ይሄ አንዳንድ ቪዲዮዎችን ማየው በቃ እንዴ የሚያደርገው ፋይናሊ ወጣሁ ወደ ቤቴ